ክርስቲያን ብርሃንነቱ ለማን ነው? እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ዓለማዊ ማለት ክፋት፣ ምቀኝነት፣ ተንኮል፣ ቅናት። የብርሃን ልጆችና የዓለም ልጆችን የሚለየው ስራ ይህ ነው። ሰላም እንዴት አላችሁ? የቻናላችን ተከታይ ሁሉ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኛ ጋር ሁሉ በጎ ነው። ዛሬም እንግዲህ እንደተለመደው በአንድ የመጽሐፍ ቅዱስ ሐሳብ ላይ ለመነጋገርና ለመማማር ወደ እናንተ መጥቻለሁ። ቀጥታ ወደ ሐሳባችን እንደ ርዕስ ያዝኩት ክርስቲያን ብርሃንነቱ ለማን ነው የሚል ነው። ክርስቲያን ብርሃንነቱ ለማን ነው? እንግዲህ ወደ ብርሃንነት ወይም ስለ ብርሃን የምናወራ ከሆነ ክርስቶስን ማስቀደማችን አይቀርም። በመጀመሪያ ክርስቶስ የዓለም ብርሃን ነው። እንግዲህ ብርሃን የሚጀምረው ከክርስቶስ ነው። ክርስቶስ የዓለም ብርሃን ነው። ይሄን የምናገኘው ዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ላይ ነው። እሱን ሐሳብ እናያለን። እንደዚህ ይነበባል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ናገራቸው። ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። እንግዲህ ክርስቶስ የዓለም ብርሃን፣ የሚከተሉት ደግሞ በብርሃን ይመላለሳሉ እንጂ በጨለማ አይመላለሱም ይላል። ወደ ሁለተኛው ስንመጣ ኢየሱስ በእርሱ የሚያምኑትን ክርስቲያኖች የዓለም ብርሃን አድርጓቸዋል። ክርስቶስ ራሱ ብርሃን ብቻ ሆኖ አልቀረም። የሚከተሉትን ክርስቶስን የሚያምኑትን ደግሞ የዓለም ብርሃን አድርጓቸዋል። እሱን የምናገኘው ማቴዎስ 5:14 ላይ ነው። አብረን እናያለን። ማቴዎስ 5:14 እንደዚህ ይነበባል። እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላል ይላል። እናንተ የዓለም ብርሃን ናችሁ። እንግዲህ ክርስቲያኖች የዓለም ብርሃን ናቸው። ዓለማውያን ወይም ዓለማዊ ማለት ክፋት፣ ምቀኝነት፣ ተንኮል፣ ቅናት እና እነዚህን የመሳሰሉ የስጋና የዲያብሎስ ስራ ናቸው። ዓለማውያን ወይም ዓለማዊ ስራ ማለት ይሄ ነው። የብርሃን ስራ ማለት መልካምነት፣ በጎነት፣ ቅንነት፣ የዋህነትና የመንፈስ ቅዱስ ፍሬዎች የብርሃን ስራ ይባላሉ። እንግዲህ የብርሃን ልጆችና የዓለም ልጆችን የሚለየው ስራ ይህ ነው። እንግዲህ ከነዚህ መልእክቶች የምንረዳው ክርስቶስና የክርስቶስ መልእክተኞች ብርሃን እንደሆኑና ዓለም ደግሞ ጨለማ መሆኑ። ክርስቶስና የክርስቶስ ተከታዮች ብርሃን ናቸው፣ ዓለም ጨለማ ነው። ክርስቶስ ሲናገር ምን አለ? እናንተ የጨለማ ወይም የዓለም ብርሃን ናቸው። መጀመሪያ ምንድን አለው? እኔ የዓለም ብርሃን ነኝ። ከዛ ክርስቲያኖቹን ወይም ተከታዮችን እናንተም የዓለም ብርሃን ናችሁ። ስለዚህ ዓለም ጨለማ መሆኗንና ክርስቶስና የክርስቶስ ተከታዮች ብርሃን መሆናቸውን ከዚህ መጽሐፍ እናረጋግጣል። እንግዲህ ቅድም እንዳወራሁት ብርሃን ማለት መልካምነት፣ በጎነት፣ ትዕግስት፣ ሰላም፣ ፍቅርና የመንፈስ ቅዱስ ስራዎች ሲሆኑ ጨለማ ማለት ክፋት፣ ተንኮል፣ ምቀኝነት፣ ሰረኝነትና የስጋና የዲያብሎስ ጨለማ የሚባሉት ማለት ነው። አሁን መናገር ወደ ፈለግኩት ሐሳብ ልምጣ። እንግዲህ ክርስቲያን ለክርስቲያን ማብራት አይችልም። ምክንያቱም ሁለቱ ብርሃን ናቸው። ክርስቲያን ብርሃንነቱ ለማን ነው? ለጨለማው ዓለም፣ ክርስቶስን ለማያውቀው ዓለም፣ ክርስቶስን ለካደው ዓለም፣ በክፋት ለተሞላው ዓለም ነው ክርስቲያን ብርሃንነቱ ማለት። ስለዚህ ምን ማለት ነው? ጳውሎስ የኔ ብርሃን አይደለም፣ ዮሐንስ የኔ ብርሃን አይደለም፣ ማርያም የኔ ብርሃን አይደለም፣ ተክለ ሃይማኖት የኔ ብርሃን አይደለም፣ ቅዱሳን የኔ ብርሃን አይደለም። ምክንያቱም እኔም ብርሃን ነኝ፣ የክርስቶስ ተከታይ ነኝ። የእነሱ ብርሃንነታቸው ለጨለማው ነው። የኔም ብርሃንነቴ ለክርስቲያኖች ሳይሆን ለጨለማው። ክርስቶስ እንኳን እኔ የዓለም ብርሃን ነኝ፣ ክርስቲያኖችንንም እናንተ የዓለም ብርሃን ናችሁ። ስለዚህ ብርሃንነታችን ለዓለም ነው እንጂ ለክርስቲያኖች አይደለም። ስለዚህ ጴጥሮስ ብርሃኔ ነው፣ ዮሐንስ ብርሃኔ ነው፣ ማርያም ብርሃኔ ናት፣ ተክለ ሃይማኖት ብርሃኔ ነው አይባልም። ለምን? እነሱም ክርስቲያን ናቸው፣ እኔም ክርስቲያን። እኛ ሁለታችን ለዓለም እናበራለን እንጂ አንዱ ክርስቲያን ለአንዱ ክርስቲያን አያበራም። ይሄ ማለት እርስ በርስ አንማማርም፣ አንጽናናም፣ አንተራረምም፣ አንማማርም ማለት አይደለም። ጸጋ እንከፋፈላለን፣ አንዱ ለአንዱ ጸልያን፣ ጸጋ እንከፋፈላለን፣ መልካሙን እርስ በርስ በመልካም ነገር እንተናነጻለን። ግን የምናበራው ለዓለም ነው። እነሱ የክርስቲያን ብርሃን አይደለም፣ የዓለም ብርሃን ናቸው። እኛም የክርስቲያን ብርሃን አይደለም፣ የዓለም ብርሃን ናቸው። አንዳንድ ትምህርቶችን ስለሰማሁ ነው ይህን ሐሳብ ያመጣው። ቅዱሳን መላእክት ብርሃናችን ናቸው፣ ቅዱሳን ሰማዕታት ብርሃናችን ናቸው የሚሉ አንዳንድ ሰዎች ተረስተዋል። ይህን ነገር ትክክል እንዳልሆነ ለማስረዳት ነው ይህን ሐሳብ ያቀረብኩት። እነሱም ክርስቲያን ናቸው፣ በክርስቶስ አምነዋል፣ ብርሃን ናቸው። አዎ
ብርሃንነታቸው ግን ለዓለም ነው እንጂ ለክርስቲያን አይደለም። እኔም በክርስቶስ አምኛለሁ። አዎ እኔም ብርሃን ነኝ። ግን ብርሃንነቴ ለክርስቲያን ሳይሆን ለዓለም ለጨለማው ነው እንጂ ለሚበራው ለክርስቲያን አይደለም። እነሱ ብርሃኔ ናቸው ካልኩት እኔ ጨለማ ነኝ ወይም በክርስቶስ አላመንኩም ማለት። ስለዚህ ይህን ሐሳብ በዚህ እንድትረዱት እንድትመለከቱት ጠይቃለሁ። ይህን ቻናል ሰብስክራይብ እና ላይክ ሼር በማድረግ ለብዙዎች እንድዳረስ አድርጉልኝ። አመሰግናለሁ።